ሰላም ጤና ይስጥልን እንደምናላችሁ የተከበራችሁ አድማጮቻችን በሰበር መረጃ መተናል። አብራችሁን ቆዩ። ዋናዎቹን በማስተዋወቅ እንጀምራለን። ከደቂቃዎች በፊት እጅግ ሲፈራ የነበረውና በብዙዎች ዘንድ መነጋገሪያ የነበረው የኢትዮ ኤርትራ ጦርነት እንደጀመረ ሰበር መረጃ ወጥቷል። በዚህም በድንበር አካባቢ ያልተጠበቀ ነገር ተፈጥሯል። የኢትዮጵያ መንግስትም መግለጫ ሰጥቷል። ከፍተኛ አመራሮችም ጀነራሎቹን ጨምሮ ምናሉ በቦታው የሆነውስ ምንድነው? ዝርዝር መረጃን የምናስደምጣችሁ ይሆናል። በተለይም ሰሞኑን በከፍተኛ ሁኔታ ኤርትራ ባለስልጣናት የኢትዮጵያን ባንዲራ እስከመርገጥ ድረስ እንዲሁም ሌሎች የጦርነት ነጋሪት ሲጎስሙ እንደነበረ የሚታወቅ ነው። አሁን በይፋ ጦርነቱ ተጀምሯል። የት አካባቢ ዝርዝር መረጃ እናስደምጣችኋለን። ከዚህ ባለፈም ከትግራይ ክልል እነ ዶክተር ደብረጽዮን ያልተጠበቀ ነገርን አሰምተዋል። በዚህም ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ ያለውን አቅም አሰባስቦ ትግራይን ለመውረር ዝግጅቶች እንዳለ ይታወቃል፣ እኛም ይህንን እንመክታለን በማለት ተሰምተዋል። የኤርትራ ኃይሎችና የህወሓት ከፍተኛ አመራሮች ደብረጽዮን በኩል ያሉ አመራሮች ማለት ነው አንድ ላይ በመሆን ከፌዴራል መንግስቱ ጋር ከባድ የሆነ ውጊያ ሊጀምሩ እንደሆነ መረጃዎች ወጥተዋል። ከዚህ ባለፈም ኦነግ የኢትዮጵያን ጉዳይ በተመለከተ ከረጅም ጊዜ በኋላ ዝምታውን ሰብሯል። በዚህም በዛሬው ዕለት ያወጣው እጅግ አነጋጋሪ መግለጫም በዚህ መረጃ ጊዜያችን ተካቷል፣ የምናስደምጣችሁ ይሆናል። እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጋብዛለን። እንዲሁም ቪዲዮን ላይክ በማድረግና ኮሜንት ላይ ሀሳብ አስተያየቶቻችሁን እንድትሰጡን በትህትና እየጠየቅን ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግና ከጎን ያለችውን ኦል የምትለዋን የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት ጋበዝን። በቀጥታ ወደ መረጃዎቹ እናልፋለን። አሁን የተሰማውን ሰበር መረጃ ማለትም የኤርትራ ጦርነትን በተመለከተ የወጣውን ዜና ከማድረሳችን በፊት ከትግራይ ክልል እጅግ አነጋጋሪ ነገር ከደብረጽዮን ገብረ ሚካኤል እንዲሁም ከጊዜ አስተዳደሩ አዲሱ ፕሬዝዳንትም የወጣውን አንድ መረጃ እናስቀድም። ደብረጽዮን ገብረ ሚካኤል የፌዴራል መንግስት ያለውን አቋም አሰባስቦ ትግራይን ለመውረር ዝግጅቶች እንዳሉ ይታወቃል፣ ህልውናችንን ጥሶ ለሚመጣ እንመክታለን ሲሉ መልእክትን አስተላልፏል። ለከባድ ትግል መዘጋጀት አማራጭ የሌለው ጉዳይ መሆኑንም ለህዝባቸው ጥሪ አቅርበዋል። የትግራይ ህዝብ አሁንም በከበባና በወረራ ስጋት ውስጥ ይገኛል ያሉት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የካቲት 11 ሰማዕታት መታሰቢያ ዕለትን አስመልክቶ ባስተላለፉት ወቅታዊ መግለጫ የትግራይ ህዝብ የተደቀነበትን ዘርፈ ብዙ ተግዳሮቶችን በዝርዝር አቅርበዋል። በእነሱ አባባል ማለት ነው። ሊቀመንበሩ በዋናነት የፕሪቶሪያ ስምምነት አለመተግበር እነ ዶክተር ደብረጽዮን ገለጻ የፕሪቶሪያ ሰላም ስምምነት ከተፈረመ 3 ዓመታት ቢቆጠርም በትግራይ ሉዓላዊነት፣ በተፈናቃዮች መመለስና በዜጎች ደህንነት ዙሪያ የተገቡት ቃሎች እስካሁን እንዳልተፈጸሙ ነው የተናገሩት። በዚህ ምክንያት የትግራይ ህዝብ አሁንም ከባድ የሆነ ስቃይ ላይ መከራና ረሃብ ውስጥ እንደሚገኝም ጠቁሟል። የትግራይ ክልል ከፍተኛ አመራሮች ለሁለትና ለሶስት መከፈላቸው የሚታወቅ ሲሆን በነጌታቸው ረዳ በኩል ያሉት እንዲሁም በነ ደብረጽዮን እንዲሁም ሞንጆሪኖ በኩል ያሉት አሁንም ካለፈው ስህተታቸው እየተማሩ አይመስልም። ክልሉ በማህበራዊና ኢኮኖሚ ማነቆ ውስጥ መውደቁና ይህም ስምምነቱን በግልጽ የጣሰ መሆኑን ደብረጽዮን ገብረ ሚካኤል አጽንኦት ሰጥተው ተናግሯል። ሁኔታው ከኢኮኖሚና ማህበራዊ ጫና አልፎ አሁን ላይ ወደ ታክስና ወታደራዊ እንቅስቃሴ የተሸጋገረ መሆኑን ደብረጽዮን አስታውቀው ያለውን አቋም ማሰባስቦ ትግራይ ክልልን ለመውረር ዝግጅቶች እንዳሉ የፌዴራል መንግስቱ እየተዘጋጀ እንደሆነ ሊቀመንበሩ ተናግሯል። በትግራይ ላይ አዲስ ወረራ ለመፈጸም እየተደረገ ያለውን እንቅስቃሴም እጅግ አሳሳቢ መሆኑን ገልጸው በመጨረሻም ሲናገሩ ድርጅታቸው የተደቀነውን ስጋት በሰላምና በውይይት ለመፍታት ዝግጁ መሆኑን ቢገልጹም ህልውናቸውን ጥሶ የሚመጣ አካል ካለ ግን እንመክታለን ሲሉም በጥብቅ ማስጠንቀቂያ ማስተላለፋቸውን የደረሰ መረጃ ያመለክታል። የትግራይ ሉዓላዊነትን ለማረጋገጥና የህዝቡን ችግር ለመፍታት አንድነትን መጠበቅና ለከባድ ትግል መዘጋጀት አማራጭ የሌለው ጉዳይ መሆኑን ለህዝባቸው ጥሪን አቅርበዋል። የክልሉ ጊዜ አስተዳደር ጀነራል ታደሰ ወረደ በበኩላቸው እያንዣበበ ያለውን የጦርነት ደመና የመጨረሻ የሰላም አማራጮችን ተጠቅመን እናስቀረዋለን፣ ሰላም መፈለጋችን ግን ራሳችንን ከመከላከል አያግደንም ሲሉም ተደምጠዋል። የመረጃ ምንጮቻችንም ከቦታው ይህን መረጃ አድርሰውናል። ከዚህ ባለፈም በሰዓቱ የደረሰንን ሰበር መረጃ በመግቢያችን ላይ የተሰማውን እናስደምጣችሁ። የኤርትራና የኢትዮጵያ መንግስት መካከል ከባድ የሆነ ጦርነት እያንዣበበ እንደነበረ የሚታወቅ ነው። በከፍተኛ ባለስልጣኖቹ መካከል ሰላም መሻከር አልፎ የቃላት ጦርነት ሲካሄዱ እንደነበረ የሚታወቅ ነው። ከዚህም አልፎ የኤርትራ ኃይሎች በተለይም ደግሞ የኤርትራ ከቀናት በፊት ኢሳያስ አፈወርቂ በተገኙበት በምጽዋ ከተማ የፈንቅል ኦፕሬሽን መታሰቢያ በዓልን በልዩ ዝግጅቶች ያከበረ ሲሆን በዕለቱ ለበዓሉ በተዘጋጀው አውደ ርዕይ ላይ በአማርኛ ቋንቋ
የቆጡን አውርድ ብላ የብብቷን ጣለች እንዳይሆን ነገሩ ሲሉ የኢትዮጵያን ህዝብና መንግስትን በነገር ሸንቆጥ ማድረጋቸው የሚታወቅ ነበር። ከዛም አልፎ የኢትዮጵያ ባንዲራንም መርገጣቸው እንዲሁ የቅርብ ጊዜ ትውስታችን ነው። ታዲያ ከሰሞኑ ይህ የፈንቅል ኦፕሬሽን መታሰቢያ በምጽዋ እየተከበረ ባለበት ጊዜ ሀገራችን ኢትዮጵያን ክብርና እሴትን የሚነካ ተግባር በአውደ ርዕዩ ላይ አቅርበው ነበር። በስዕሉ ላይም ከስክስ ያደረገ ወጣት የኢትዮጵያን ባንዲራ አረንጓዴ ቢጫ ቀዩን ረግጦ የሚታይ ሲሆን በተጨማሪም በስዕሉ ላይ የሚታየው ወጣት የአፄ ኃይለሥላሴ መንግስቱ ኃይለማርያም እንዲሁም የጠቅላይ ሚኒስትር አብይ አህመድን ምስል ሲረግጥ ያሳያል። ይህ የሻዕቢያ ድረገጽ ላይ የተለቀቀው የስዕሉ ፎቶግራፍ እያነጋገረ የነበረ ሲሆን የሻዕቢያን ኢትዮጵያን ጠልነት የሚያሳዩ ድርጊቶች እንዳንዱ ሆኖም ተመዝግቧል። ታዲያ በዛሬው ዕለት በደረሰን ሰበር መረጃ ከባዱና አይቀርም የተባለው ጦርነትን የሚያስጀምሩ ከፍተኛ የሆኑ ድርጊቶች ተፈጽመዋል። በኢትዮጵያና ኤርትራ ድንበር በተለይም ደግሞ በዛላምበሳ አካባቢ እንዲሁም በሌሎች 3 ግንባሮች ከባድ የሆነ የትንኮሳን የኤርትራ መንግስት ማድረጉ ታውቋል። ወደ አዲግራት አካባቢ በሚቀርቡ አካባቢዎችም በ3 ተሳቢዎች ሙሉ ወታደሮችን ከኤርትራ የኤርትራ ኃይል ወይም የኤርትራ መንግስት አጓጉዞ ነበረ። ይህ ማለት የኢትዮጵያን ድንበር አልፈው ከገቡ ቀናት ተቆጥረው ነበረ። ከፍተኛ ኃይሎቻቸውን ሲያስጠጉ እንደነበረ የሚታወቅ ሲሆን ኢትዮጵያ መንግስት እስካሁን ያለው አልነበረም። በአሁኑ ሰዓት በተሰማው ሰበር መረጃ ግን የኢትዮጵያ መከላከያ ሰራዊት እንዲሁም አየር ኃይሉ በተጠንቀቅ ከመጠበቅ አልፎ ለመከላከል ማለትም አጽፋው እንዲመልስ የኢትዮጵያ መንግስት ከፍተኛ አመራሮች ትዕዛዝን ሰጥተዋል። ከነዚህ መካከልም የመከላከያ ሰራዊቱ ምክትል የሆኑት ጀነራል አበባው ታደሰ ከፍተኛ የሆነ ትዕዛዝን አዟል። በዚህም እንዲከላከሉ ከዛም አልፎ ወደ ማጥቃትም እንዲሁ እንደሚገቡ የወጣው መረጃ ያመለክታል። የሻዕቢያ ኃይል ለኢትዮጵያን ድንበር አልፎ ከዛም ባለፈ ተኩስ በመክፈታቸው ለዚህ ድርጊታቸው ዋጋ ይከፍላሉ ሲሉ ጀነራል አበባው ታደሰ ከኢትዮ ታይምስ ሪፖርተር ያገኘነው መረጃ ያመለክታል። ይህንን ተናግሯል። ከዚህ ባለፈም መንግስት ኃይሉን በከፍተኛ ሁኔታ ትዕዛዝ እየሰጠ ይገኛል። ምናልባትም ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት እንዲሁም በነገው ዕለት በብሔራዊ ቴሌቪዥን ወጥተው አዲስ መግለጫዎችን እንዲሁም አዋጆችን የሚያውጁ እንደሚሆን መረጃዎች ይወጣሉ። ምናልባትም የክተት አዋጅም ጭምር ሊታወጅ እንደሚችል ነው የደረሰን መረጃ የሚያመለክተው። ታዲያ በኢትዮጵያና በኤርትራ ድንበር ላይ የነገሰው ወታደራዊ ውጥረት ባለፉት ጥቂት ሳምንታት እንዲሁም በቅርብ ቀናት ጀምሮ በዲፕሎማሲያዊ ግንኙነት እየሻገረ መጥቶ አሁን ላይ ወደ ወታደራዊ ፍጥጫ መሻከሩ በአፍሪካ ቀንድ ላይ ከፍተኛ ጦርነት ስጋትን ደቅ ነው እንደነበር የሚታወቅ ነው። በተለይም ደግሞ ባለፉት ቀናት የሁለቱም ሀገራት ጦር ወደ ድንበር አካባቢዎች መጠጋታቸውና የከባድ መሳሪያዎች እንቅስቃሴ መጨመሩ መዘገቡ የሚታወቅ ነው። የተለያዩ መረጃዎች እንደሚያመለክቱት ከሆነ የኢትዮጵያ መከላከያ ሰራዊት ታንኮችና የረጅም ርቀት ተተኳሽ መሳሪያዎችን ጨምሮ ወደ ሰሜን ሀገሪቱ ክፍል በተለይም ደግሞ ወደ ኤርትራ የሚመሩ አቅጣጫዎች ሰፊ እንቅስቃሴ አድርጎ ነበረ። በተመሳሳይ መልኩ የኤርትራ ጦርም በድንበር አካባቢዎች ያለውን የሰው ኃይል ጨምሮ እንደነበረና የመከላከያ ምሽጎቹንም እያጠናከረ እንደነበረ መረጃዎች ወጥተው ነበረ። በአሁኑ ሰዓት ወደ ተኩስ መግባቱም የሚታወቅ ነው። ታዲያ ለዚህ አዲስ የውጥረት ማዕበል ዋና ተጠቃሽ ምክንያቶችም የሚከተሉት ናቸው። አንደኛው የባህር በር ጥያቄ ሲሆን የኢትዮጵያ መንግስት የባህር በር በማግኘት ፍላጎቱን በይፋ መግለጹን ተከትሎ ኤርትራ ይህንን እንደ ሉዓላዊነት ስጋት መመልከቷ ሲሆን እንዲሁም የቃላት ጦርነት በሁለቱም ሀገራት ባለስልጣናት መካከል የሚደረገውን የቃላት ልውውጥ የተጠናከረ መምጣቱ በተለይም ደግሞ የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራ የኢትዮጵያ ሉዓላዊ ግዛት ይዛለች በሚል ጦሯን እንድታስወጣ በቅርቡ በደብዳቤ መጠየቁ ይታወቃል። ሌላኛው ደግሞ ኢትዮጵያ የኤርትራን የሀገር ውስጥ ታጣቂዎች ልክ እንደነ ፋኖ ያሉ ትደግፋለች ስትል ስትከስ፣ ኤርትራ በበኩሏ ኢትዮጵያ ወረራ ለመፈጸም ሰበብ እየፈለገች ነው የሚል ምላሽን እየሰጠች ነው። የአካባቢውና የዓለም አቀፉ ማህበረሰብ ስጋትም የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በቅርቡ በሰጡት መግለጫ የሁለቱ ሀገራት መካከል ያለው ውጥረት አደገኛ ደረጃ ላይ መድረሱን ገልጸው ሁለቱም ወገኖች ከጦርነት ቀስቃሽ ድርጊቶች እንዲታቀቡ አሳስበው ነበረ። ጦርነት የሚቀሰቀስ ከሆነ ቀድሞውኑ በግጭትና በድርቅ የተጎዳውን የአፍሪካ ቀንድ ቀውስ ይበልጥ እንደሚያባብስ ይታመናል። ታዲያ በዛሬው ዕለት በመግቢያችን ላይ እንዳስደመጣችሁ እንዲሁም በዚህ ቪዲዮ አጋማሽ ላይ ዝርዝር መረጃ እንዳደረስናችሁ በስጋት ሲጠበቅ የነበረው ውጊያ እንደተጀመረ ታውቋል። ከመንግስት እንዲሁም ከሌሎች ኃይሎች እንዲሁም ከመረጃ ምንጮቻችን ከቦታ የደረሱንን ሰበር መረጃዎች በቀጣይነት ተከታትለን እንመለሳለን። ቪዲዮ ላይክ፣ ሼር ማድረጋችሁን ቀጥሉ። ቻናሉን ሰብስክራይብ ያላደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቸር ቆዩን።